የአፈር የማስታወስ ችሎታ ግን አይገርማችሁም? ከኢንጂነሪንግ ፕሮፐርቲዎች ኦፍ አፈር አንደኛው የሆነው ኮንሶሊዴሽን የአፈርን ሙሉ ስትረስ ሂስትሪ ይነግረናል። አፈር ደግሞ ምን አይነት ባህሪ ያለው ሜሞሪ አለው። በሂስትሪ ውስጥ ኤክስፔሪየንስ ያደረገውን ማክሲመም ፕሬሸር ይነግረናል ማለት ነው። ይሄ በጣም የአፈር አሜዚንግ ቢሄቪየር ነው ማለት ነው። ይሄ ማክሲመም ፕሬሸር ምን እንለዋለን? ፕሪ ኮንሶሊዴሽን ፕሬሸር እንለዋለን ማለት ነው። ይሄ ምንድን ነው የሚጠቅመን? አፈሩን ጀስት ክላሲፋይ ለማድረግ ይጠቅመናል። ኖርማሊ ኮንሶሊዴትድ፣ ኦቨር ኮንሶሊዴትድ የሚለውን ይነግረናል። ኖርማሊ ኮንሶሊዴትድ ከሆነ ምንድነው ምንም አይነት ሜሞሪ የለውም፣ ወይም ከረንትሊ ያለው ፕሬሸር ከሱ ከፍ ያለ አልተሸከመም፣ ወይም እሱ ነው ማለት ነው ማክሲመሙ ከረንት ላይ ያለው። አፈሩ ኦቨር ኮንሶሊዴትድ ከሆነ ግን ምንድነው ሜሞሪ ያለው ማለት ነው። ፓስት ላይ ወይም ካሁን በፊት ማክሲመም የሆነ ሎድ ተሸክሟል ማለት ነው። ስለዚህ ይሄ ምን ይጠቅመናል ነው? ምንድን የአፈርን ስትረስ ሂስትሪ ማጥናት የሚጠቅመን ምንድነው? አንደኛ ሴትልመንቱን ለማወቅ ሴትልመንቱ ምን ያክል ነው የሚለውን ይነግረናል። ሁለተኛ ደግሞ ፋውንዴሽን ታይፖችንም እንድንመርጥ ያደርገናል ማለት ነው። የአፈርን ስትረስ ሂስትሪ ላቦራቶሪ ውስጥ የምናጠናበት ወይም ኮንዳክት የምናደርግበት ቴስት ምን ይባላል የሚለውን እስኪ ኮሜንት ላይ ስጡ።